የአዲስ አበባ ወጣቶች ብልጽግናን ከወደዳችሁ ድምጻችሁን ስጡት፣ ብልጽግናን ከጠላችሁ በድምጽ ቅጡት። ህይወታችሁን ለኛ አትስጡ፣ ህይወታችሁን ለየትኛውም ፓርቲ አትስጡ። ትክክል አይደለም። በምርጫው እናሸንፋለን፣ ከተሸነፍን ግን እናበጣብጣለን የሚሉ ኃይሎች ወጣቶች ተሳስታችኋል። ድምጽ እንሰጣችኋለን፣ ካሸነፋችሁ እና ሰውየው አይሆንም ካለ በገባው ቃል መሰረት ጎትተን እናወርደዋለን። አሊያ ግን ከተሸነፋችሁ እንደሰለጠነው ዓለም ሞክረናል፣ የተሳካለን ይሄን ያክል ነው ብላችሁ ሂዱ እንጂ ከእንግዲህ በኋላ ለናንተ መሞት አቁመናል የሚል መልስ ከናንተ ይጠበቃል። ይሄ መንግስት መቼም አይፈርስም። ዛታ ካናሹሩ እንዴት እንደሚሰራ እናቀዋለን፣ እንዴት እንደሚረበሽ እናቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆነ እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ፣ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ